ይህ በጣም ነው ጠቅላላ የድለላ ስራ ነው። ይህ ቻናል የሚሸጡ የተለያዩ አውሱዞችን ይዞ በመቅረብ የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደወትሮ የሚገርም 2019 ሞዴል ኦባማ ይዤላችሁ ቀርቤያለሁ። ስለሱ እነግራችኋለሁ። ቪዲዮ እንድታደምጡ ጋብዣችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች አድማጭ ተመልካቾቻችን እንዴት ሰንብታችኋል? ሰላማችሁን አላህ አብዝቶ ያብዛ። በእኛ በኩል ሁሉ ሰላም ሁሉ መልካም። ያው እንደተለመደው መግቢያ ላይ እንደነገርኳችሁ የተለያዩ የሚሸጡ ኦባማዎችን ይዞ በመምጣት የሚታወቀው ትክክለኛና ትክክለኛ የሚሸጡ ብቻ ተሽከርካሪዎችን ይዞ በመምጣት የሚታወቀው የእናንተ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደወትሮ 2019 ሞዴል ንጹህ ኦባማ አይሱዚ ይዤላችሁ ቀርቤያለሁ። አሁን ላይ የብዙዎች ምርጫ የሆነውን አይሱዚ ኦባማ በተመጣጣኝ ዋጋ ነው ቪዲዮ የሰራውላችሁ። ይሄን መኪና መረጃ አደርሳችኋለሁ። ከዛ በፊት ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እና ላይክ ማድረግ ቻናሉን ተቀላቀሉ ስንጋብዝ፣ የቻናላችን ቤተሰቦች እንደተለመደው ላይክ ሸር ማድረጉን እንዳትረሱ እያስታወስን ሁልጊዜ የምንለቃቸው ተሽከርካሪዎች መረጃ እንዲደርሷችሁ የደውል ምልክቱን መጫኑን እንዳትዘነጉ። ሁልጊዜ የምንለቃቸው ተሽከርካሪዎች ኖቲፊኬሽን ቀድሞ ይደርሳችኋል። ስለ ቻናሉ እንደዚህ ካልኳችሁ ስለ መኪናው ልንገራችሁና ቪዲዮ ላሳጠራችሁ። ይህ ዛሬ ለሽያጭ ያቀረብኩላችሁ 2019 ሞዴል ኦባማ ሲሆን ይህ 2019 ኦባማ ንጹህ በሚባል ደረጃ ላይ ያለ ሲሆን 90% የሚያሰራ አዲስ በሚባል ደረጃ ያለ ጎማ የገጠመ ሲሆን ቻንሲ የለውም፣ መላሽ የለውም፣ ሪፎርስ አልገባለትም፣ ምንም አይነት ነገር የለውም፣ ሞተር አላደሰም፣ ትንፋሽ የለውም፣ አይፈልግም። ዳይሬክት የገዛው ሰውዬ መኪናውን ብድግ አድርጎ ወደ ስራው ብቻ የሚገባበት ተሽከርካሪ ነው። ይህ መኪና 213,000 ኪሎ ሜትር ብቻ ነው የሄደው። አሰምርበታለሁ። 213,000 ኪሎ ሜትር ብቻ ነው የሄደው። ጓደኞቹ እስከ 320 ይሄዳሉ 2019ኞቹ። ይህ ግን 213,000 ብቻ የሄደ ኦባማ ነው። ቨሬንሻን ካምቢዮ ምንም አይነት ድምጽ የለውም፣ ጭስም አያሳይም፣ ምንም አይነት ነገር የለውም። ይህን መኪና የገዛ ሰው ዳይሬክት ስሙን አዝሮ ወደ ስራ ብቻ የሚገባበት ተሽከርካሪ ሲሆን ይህን መኪና በጣም ንጹህ ከመሆኑ የተነሳ የሄደው ኪሎ ሜትር አጭር ከመሆኑ የተነሳ ባለቤቱን ስንት ነው የምትሸጠው ስንጠይቀው ይህን መኪና የምሸጠው 3,700,000 ብር ብዬ ቀርቦ ለሚደራደር ሰው ውስን ድርድር አለሁ ይላል። ይህን መኪና ቀርባችሁ ተደራድራችሁ እስከ 35 ምናምን ከሸጠላችሁ መኪናው እጅግ በጣም ንጹህ ስለሆነ ይህ ዋጋ ይገባዋል ስንል እኛም ዝም ብለን በውስጣችን ባንገዛም ታሳቢ አርገን ይዘነዋል። እንግዲህ ቀርባችሁ መደራደር ትችላላችሁ። ይህ መኪና ቀርባችሁ ባለቤት ጋር ተደራድራችሁ መግዛት ለምትፈልጉ፣ መኪናውን ማየትና ማግኘት ለምትፈልጉ ወይም የመኪናውን ባለቤት ማየትና ማግኘት ለምትፈልጉ የቻናላችን ቤተሰቦችና አድማጭ ተመልካቾቻችን ካላችሁ ታይትል ላይ በመናስቀምጠው ስልክ ቁጥር እንድትደውሉ ስንፈቅድ ታይትል ላይ በመናስቀምጠው ስልክ ቁጥር ብትደውሉ በፍጥነት መኪናውንና የመኪናውን ባለቤት ይዘን እንደምንቀርብ ቃል እየገባንላችሁ ለበለጠ መረጃ በ096086 በሚለው ስልክ ቁጥር ደውሉ። ደግሞዋለሁ 096086 በሚለው ስልክ ቁጥር ብትደውሉ በፍጥነት የእናንተን ስልክ አንስተን መኪናና የመኪናው ባለቤት ጋር ይዘናችሁ እንደምንቀርብ በድጋሚ ቃል እየገባሁ ለዛሬ ያሰናደውላችሁ የሚሸጥ መኪና ይሄን ይመስላል። በሌላ የሚሸጥ ተሽከርካሪ እስከምንገናኝ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ቪዲዮን ጨረስኩ።